ውጤታማና ደስተኛ ዓላማ ያለው ህይወት ለመምራት እነዚህን ሶስት ነገሮች አድርግ። ስለ ማመንታት ከተነገሩ አንድ የሚወዱ አባባል አለ። አብርሃም ሊንከን ከተናገረው የዛሬውን ስራ በመሸሽ ከነገ ኃላፊነት ማምለጥ አትችልም ይለናል። ሁሉም ቦታ ላይ መሆን የትም ቦታ አለመሆን ነው ይለናል። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ይከታተሉ። አዳዲስ ነገር ሲለቀቅ ደግሞ እንዳያመልጣችሁ የደወል ምልክቷን ይጫኗት። የዛሬውን ስራ በመሸሽ ከነገ ኃላፊነት ማምለጥ አትችልም። ስንፍናዬን በተመለከተ የማስተባበልበት ምክንያት ነበረኝ። ለራሴ እንደደከመኝ ስራው እስከ ነገ መቆየት እንደሚችል እነግረዋለሁ። አንድን ነገር ለነገ ብታስተላልፈው ማንም ግድ የለውም፣ ማንንም አትጎዳም፣ ራስህን እንጂ። ስለዚህ ለራስህ ህይወት ኃላፊነት መውሰድ ያለብህ ራስህ ነህ እና ውጤታማ ያለመሆናችን ምክንያት ውጫዊ ነገሮችን ተጠያቂ እናደርጋለን። እኔ አይደለሁም፣ አሮጌው ላፕቶፕ ነው፣ በጣም ያስጠላል፣ በዚህ መንገድ መስራት አልችልም፣ ቢሮ ውስጥ ጫጫታ አለ፣ ሰዎች ዝም ብለው ይደውሉኛል፣ ቴክስት ያደርጉልኛል፣ ፈጽሞ ጊዜ የለኝም የሚሉ ሰዎችን እንደረድራለን። እንደዚህ ማድረግ ራስን መሸወድ ነው። ማድረግ የምትፈልገውን ነገር ነገ ሳይሆን ዛሬውኑ አድርገው። ስታመነታ ነገሮችን ሁልጊዜ መስራት የምትፈልገው ነገ ነው። ይህ በሁላችንም ውስጥ የተቀረጸ ነው። ውጤታማና ደስተኛ ዓላማ ያለው ህይወት ለመምራት እነዚህን ሶስት ነገሮች አድርግ። አንደኛ፣ በየቀኑ የአእምሮህን ጥንካሬ ጠብቅ። በራስ መተማመንህ ይጨምርልሃል። የሀሳቦችህ እና የስሜቶችህ ባሪያ ከመሆን ያቅብሃል። ስለዚህ ብዙ አንብብ፣ የሚጠቅምህን ብቻ ማለት ነው። ሁለተኛ፣ በየቀኑ የአካል ብቃት እንቅስቃሴ አድርግ። ትኩረት ኃይል ይሰጥሃል። ወታደር ወደ ጦርነት ከመግባታቸው በፊት ልምምድ እንደሚያደርጉት ሁሉ ማመንታትህ መሸነፍ የሚጀምረው ወደ ስራ ከመግባትህ በፊት ነው። ወደ ስራ ከገባህ በኋላ ማመንታትህ ተኑ ይጠፋል ማለት ነው። ስለዚህ ሁልጊዜ በአእምሮና በአካል ዝግጁ መሆን ያስፈልጋል። ሶስተኛ፣ ህይወትህን መቆጣጠር እንድትችል ዕለታዊ ልማዶች አዘጋጅ። ማስታወሻ መያዝ፣ ስፖርት የመሳሰሉ ነገሮችን መያዝ አለብህ ማለት ነው። ትኩረት ማድረግ ካልቻልክ ማድረግ ያለብህ ነገሮች፣ ለምሳሌ እንደዚህ ነገሮች ያጋጥመዋል። ስራዎችን ለማጠናቀቅ ትታግላለህ። ሁልጊዜ ድንገት በሚመጡ ነገሮች ትኩረት ይከፋፈላል። እንደዚህ አይነት ነገሮች የሚያጋጥሙ ከሆነ ስራ ላይ ከሚያጋጥሙ እጅግ ከባድ ነገሮች አንዱ ትኩረትህን አንድ ነገር ላይ ማድረግ ነው። ሁልጊዜ ትኩረትህን የሚረብሽ የሆነ ነገር ይኖራል። ምናልባት ሌላ ሰው፣ የስልክ ጥሪ፣ ስብሰባ፣ የውሸት ድንገተኛ አደጋ፣ ድመት፣ ዜናዎች ሊሆኑ ይችላሉ። እነዚህን ነገሮች ልትወቅስ ትችላለህ። ነገር ግን ደካማነት ነው። ምክንያቱም እነዚህ ነገሮች እስካልፈቀድክላቸው በስተቀር የምትሰራውን ነገር ሊያቋርጡብህ እንደማይችሉ እኔም አንተም እናውቀዋለን። ይህ ማለት ትኩረት ማድረግ ባልቻልክባቸው ጊዜያት በሙሉ የሆነ ሰው የሆነ ነገር ወደ አእምሮ እንዲገባ እየፈቀድክ ነው ማለት ነው። ሁሉ ጊዜ ትኩረታችንን መጠበቅ እንደሚቻል አምናለሁ። በቀን 300 ምናምን ጊዜ ኢንስታግራም የገባህ፣ 100 ምናምን ጊዜ ቲክቶክ የገባህ፣ ዩቱብ 30 ምናምን ጊዜ በማየት አሉታዊ ዜናዎችን በማንበብ ምንም ጥቅም አይገኝም። ትኩረት ማድረግ የፈለክበት ነገር ሲቀር ማድረግ ያለብህ ነገሮች ምንድነው? ማስወገድ ሀሳቦችን ማስወገድ አለብህ። ፕሮጀክቶችን፣ ስራዎች፣ ጊዜ የሚወስድ ነገሮችን ማስወገድ አለብህ። ማመንታትን ማሸነፍ። ማመንታት ከስልጣኔ ጀምሮ አንስቶ የነበረ ነገር ሲሆን በመቶ የሚቆጠሩ በታሪክ የሚታወቁ ሰዎች ማመንታት እንዴት የውጤት ሁሉ ጠላት እንደሆነ ተናግረዋል። ስለ ማመንታት ከተነገሩ አንድ የምወደው አባባል አለ። አብርሃም ሊንከን የተናገረው የዛሬውን ስራ በመሸሽ ከነገ ኃላፊነት ማምለጥ አትችልም የሚለው ነው። ማመንታትን በተመለከተ ሁላችንም ጎጂ መሆኑን እናውቃለን። ማንም ሰው በማመንታቱ ደስተኛ አይደለም። ማመንታት የሚያስከፍለው ዋጋ አለ። እነሱም ድብርት፣ ምክንያታዊ ያልሆነ እምነቶች፣ በራስ አለመተማመን፣ ጭንቀት፣ ውጥረት እንደሚዛመዱ ይነገራል። ማመንታት ገራገር ባህሪ ሳይሆን ራስን መቆጣጠር ያለመቻል ምክንያት ነው። እንዲያውም ጥናቶች ማመንታት ከአልኮልና ከአደንዛዥ እጽ ሱሰኝነት ጋር የሚነጻጸር ከባድ ነገር እንደሆነ ይናገራሉ። ማመንታት ቀስ ብሎ ወደ ውስጥ የሚገባ ልማድ ስለሆነ በቀላሉ ልታስወግደው ያስቸግርሃል። እኔም ለብዙ ዓመታት በዚያ ውስጥ ነበርኩ። ስራ በመጀመርና በመጨረስ ጉዳይ ላይ ትግል ነበረብኝ። ማመንታት ልትሰራው ከምትሞክረው ትልቅ ሆነ ትንሽ ነገር ጋር የሚገናኝ ሳይሆን እስከ በኋላ መቆየት ይችላል ከሚለው ሀሳብ ጋር የተገናኘ ነው። አንድን ስራ ደስ ብለው ትኩረት ሰጥተህ እየሰራህ ጥቂት ቆይተህ ለትንሽ ደቂቃዎች ዜና ልስማ ብለህ ከዛ በኋላ ፊልም አንድ ክፍል ልመልከት፣ ከዛ ቲክቶክ፣ ኢንስታግራም፣ ይሄ ጊዜን እያባከንኩ ያለሁበት የመጨረሻ ጊዜ ነው ትላለህ። እዚህ ላይ ግን የሚያስፈልግህ የፍቃድ ኃይል ሳይሆን ስርዓት ነው። ብዙ ሰዎች ነፃነት ስለሚፈልጉ ከዕለት ተዕለት ተግባራቸው ከስርዓት እና ማዕቀፎች ይርቃሉ። ተስፋ ስላስቆርጡ አዝናለሁ። ነፃነትህ ግን ጠላትህ ነው። ነገሮች እንዲሰሩ የምትፈልግ ከሆነ ደንቦች ያስፈልጉሃል። ተመራማሪዎች ውጤታማ እንደሆኑ ያረጋግጧቸው ጥቂት ነገሮች
ስለ ስርዓት ማለት ነው። በራስ የሚቀመጡ ገደቦች፣ በተወሰነ ጊዜ መስራት፣ ማጥናት፣ በቀን ለ30 ደቂቃ ስፖርት መስራት፣ ጤናማ አመጋገብ፣ ከሁሉም እጅግ አስፈላጊው ደግሞ የውስጥ ተነሳሽነት ነው ማለት ነው። ትክክለኞቹን የውጤታማነት ስርዓት ካዋሃድክ የውጤታማነት ስርዓት ይኖርሃል። ስራህን የምታጠናቀቅበት ገደብ ማስቀመጥ አጣዳፊነትን ይፈጥራል። ተጠያቂነት ኃላፊነትን ይፈጥራል። በየተወሰነ ጊዜ የመስራት ትኩረትን ያሻሽላል። የአካል ብቃት እንቅስቃሴ ማድረግ የበለጠ ኃይል ይሰጣል። ጤናማ አመጋገብ እንዲሁ እና ትኩረት የሚከፋፍሉ ነገሮችን ማስወገድ ደግሞ ፈተናዎችን ያስወግዳል። ሆኖም ውስጣዊ ተነሳሽነት ከሌለህ ግን የትኛውም ስርዓት ሊረዳህ አይችልም። ብዙ ሰዎች ይህንን ሀሳብ ያወሳስቡታል። ነገር ግን ቀላል ነው። የምትሰራው ለምንድን ነው? አንድን ነገር ለምን እንደምትሰራው ካወቅ እጅግ የሚያናድር ስራ እንኳን ቢሆን ችለህ የምትሰራው ይሆንልሃል። ስለዚህ በቀጥታ ስራ ውስጥ ከመግባት በፊት መለስ ብለህ ስራውን ለምን እንደምትሰራው አስብ። ከዚያ እርሱን በሚደግፍ ስርዓት ላይ ተማመን። ይህ የተወሳሰበ ሳይሆን ቀላል ሳይንስ ነው። ዋናው ነገር ውጤት ነው። ይህ ማለት ለምሳሌ በሳምንት 50 ሰዓት የምትሰራ ቢሆን ነገር ግን በስሜት እና ገንዘብን በተመለከተ ምንም አይነት እድገት ከሌለ ውጤታማ አይደለህም ማለት ነው። ውጤታማነትን ለማምጣት እነዚህን 3 ነገሮች አድርግ። አንደኛ፣ ጊዜህን እወቅ። ጊዜህን የማትለካ ከሆነ ማመንታትህን ማቆምም ሆነ ውጤታማነትህን ማሻሻል አትችልም። ሁለተኛ፣ ውጤታማ ያልሆነ ስራን መለየት። ሶስተኛ፣ ጊዜ አባካኞችን ማስወገድ። በህይወት ውስጥ ያሉትን ወሳኝ ስራዎች አስፈላጊ ከሆኑ ስራዎች በመለየት አስፈላጊ ያልሆኑና ጊዜ አባካኝ ስራዎችን አስወግድ። እጅግ ውጤታማ ሰው መሆን የምትፈልግ ከሆነ በመደበኛነት የምትሰራቸውን ነገሮች ዝርዝር ጻፍ። ይህንን ስል በአመት ለ365 ቀናት ዝርዝር መጻፍ የለብህም። ጊዜህን ለመከታተልና አዳዲስ አባካኞችን ለመለየት በየ2 ሳምንቱ ዝርዝር መጻፍ በቂ ነው። እሺ ማለት ማቆም አለብህ። ብዙ ሰዎች አይሆንም ማለት ይፈራሉ። አንተም ሰዎቹ ላለማስቀየም አይሆንም ማለት አስፈልግ ይሆናል። እዚህ ላይ ማወቅ ያለብህ ዋናው ነገር እሺ ማለትህን የምትቀጥል ከሆነ የምትኖረው የሌላ ሰው ህይወት መሆኑን ነው። ስለሆነም የራስህን ጊዜ ለመቆጣጠር ህይወትህን በተመለከተ ሙሉ ቁጥጥር እንዲኖርህ ለብዙ ነገሮች አይሆንም ማለት እና ለጥቂት ነገሮች ብቻ እሺ ማለት መልመድ ይኖርብሃል። ነገሮችን በጽሁፍ አስፍር። ምናልባት የዝሆን አይነት ትውስታ ሊኖርህ ይችላል፣ ወይም ሁሉንም ነገር ማስታወስ የምትችል ጎበዝ ልትሆን ትችላለህ። ነገር ግን በትውስታ ላይ በምትተማመንበት ጊዜ በጣም ብዙ አእምሯዊ ኃይል ታባክናለህ። በመሆኑም ሁሉም ነገር ማለትም ሀሳቦችን፣ ስራዎችን ወዘተ የምትጽፍ ከሆነ አእምሯዊ ኃይልህን ለችግሮችህ መፍትሄ እንደመፈለግ ላሉ ሌሎች ነገር መጠቀም ትችላለህ። ያ በጣም ጠቃሚና ስራህን የሚያሻሽልልህ ነው። ከኢንተርኔት መነጠል ትኩረትህን ያሻሽለዋል። ሁልጊዜ ቤትህ ውስጥም ሆነ ከቤትህ ውጪ በስልክህ ከኢንተርኔት ጋር ትገናኛለህ። ዓለም ጣቶችህ ጫፍ ላይ መሆኗ አሪፍ ነገር ይመስላል፣ ግን አይደለም። ምክንያቱም ብዙ ሰዎች ቴክኖሎጂን እየተጠቀሙበት ሳይሆን ቴክኖሎጂው እየተጠቀመባቸው ነው። አፖች፣ ጌሞች፣ ጽሁፎች፣ ማስታወቂያዎች፣ የቲቪ ፕሮግራሞች ሁሉ የሚነደፉት የአንተን ወይም ደግሞ የአንቺን ትኩረት ለመሳብ ነው። አንተም ሳታውቀው በየሳምንቱ ቁጥር ስፍር የሌላቸው ሰዓታትን ታባክናለህ። ትኩረትህም ትክክለኛው ስፍራ ላይ ሳይሆን ሁሉም ቦታ ላይ ይሆናል። አባባሉም የሚለው ሁሉም ቦታ ላይ መሆን የትም ቦታ አለመሆን ነው። የትኛውም ነገር ሲበዛ መጥፎ ነው። ጥሩ ነገር ቢሆንም እንኳን የበዛ የአካል ብቃት እንቅስቃሴ አካል እንዲጎዳ ያደርጋል። የበዛ ፍቅር ሰዎችን ያስጨንቃል። ከመጠን በላይ መስራት አካላዊና ስሜታዊ ድካም ያስከትላል። ብዙ መብላት አላግባብ እንድትወፍር ያደርጋል። ስማርት ስልኮች ከምታስበው በላይ ውጤታማነትን ይጎዳሉ። ከጥቂት ጊዜ በፊት በቩርዝበርግ እና በኖቲንግሃም ትሬንት ዩኒቨርሲቲዎች በተደረገ ጥናት የወጣው ስታቲክስ በዚህ የሙከራ ጥናት ከተሳታፊዎቹ መካከል 37.4% የሚሆኑት ስልኮቻቸው ከቅርብ ጓደኞቻቸው የበለጠ ወይም እኩል አስፈላጊ እንደሆነ አድርገው እንደሚመለከቱ ተገልጾ ነበር። 29.4 በመቶዎቹ ደግሞ ስልኮቻቸው ከወላጆቻቸው እኩል ወይም ደግሞ በላይ አስፈላጊ መሆናቸውን ተናግረው ነበር። እየቀለድኩ አይደለም። ስማርት ስልኮች ጭንቀት፣ ውጥረትና ድብርት የሚያመጡ በመሆናቸው ብቻ ሳይሆን ባህሪህን የሚቀይሩም ጭምር በመሆናቸው በጣም አደገኛ ነው። ፍጹማዊነት ውጤታማነትን ያጠፋዋል። ሁልጊዜ ጥሩ ስራ የማትሰራ በመሆንህ ትጨነቃለህ። ሁልጊዜ ስራህንና ድርጊቶችህን ጥያቄ ውስጥ ታስገባለህ። ስህተቶችን አለመፈለግ መጥፎ ስሜት እንዲሰማህ ያደርጋል። ከሆነ ትልቅ አደጋ ውስጥ ነህ። ፍጹማዊ ነኝ ካልክ ጭንብል የለበስክ የምታመነታ ሰው ነህ ማለት ነው። ይህ ደግሞ ሰነፍና ምንም የማይሰራ ከሆነ ሰው ልዩነት የለህም ማለት ነው። አላመንከኝም። ፍጹማዊነትን የሚጠብቁ ሰዎች ሁልጊዜ ትክክለኛውን ጊዜ ይጠብቃሉ።
ሁልጊዜ ተጨማሪ ጊዜ ያስፈልጋል ይላሉ። ፍጹምነት እየሰራህ የምታመጣው ነገር ነው። ጥናቶች እንደሚያመለክቱት ፍጹማዊነት ከድብርት ከዝቅተኛ በራስ መተማመን ጋር በቅርበት የተዛመደ ነው። የሆነ ነገር መስራት ትፈልጋለህ፣ ግን ወዲያውኑ ራስህን መጠራጠር ትጀምራለህ። እስኪ አንድ ጥያቄ ልጠይቃችሁ። አማተር ነህ ወይስ ፕሮፌሽናል? ኮመንት ላይ አስቀምጡልኝ። አማተር የሆነ ሰው የሚሰራው ተነሳሽነት ሲሰማው ብቻ ሲሆን፣ ፕሮፌሽናል ግን በየቀኑ ቁጭ ብሎ በትጋት ይሰራል። ሁሉንም ጥንቸሎች የሚያባርር ሰው አንዱንም አይዝም። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ እንደማይወጣው ሁሉ ማለት ነው። እነዚህን 7 ዓለም አቀፋዊ ክህሎቶችን አሻሽል። አንደኛ፣ ራስን መግዛት። በጭንቅላት ውስጥ የሚመጡ አሉታዊ ድምፆችን ችላ በማለት ከአልጋ ውስጥ ውጣ፣ ወደ ጂም ሂድ፣ አልፈልግም የሚለውን ድምፅ አታዳምጥ። ሁለተኛ፣ ተግባቦት። ከሌሎች ሰዎች ጋር የመስራት ችሎታ የሚወሰነው በሱ ነው። ሶስተኛ፣ ድርድር። ሁልጊዜ ከአስተማሪዎችህ፣ ከጓደኞችህ፣ ከስራ አጋሮችህ፣ ከአለቆችህ ጋር ወዘተ ድርድር ላይ ነህ። ስለዚህም ለሁሉም ወገን በሚመች መልኩ ስምምነትን መፈጸም ተማር። አራተኛ፣ የግል ውጤታማነት። ነገሮችን ንቁ ሆነህ ሬዲ ሆነህ ጠብቅ። አምስተኛ፣ ሰዎችን ማሳመን። ስነ ምግባራዊ በሆነ መንገድ የምትፈልገውን ነገር ማግኘት ተማር። ስድስተኛ፣ አካላዊ ጥንካሬና ብርታት። ጠንካራ መሆን ክህሎት ነው። ሁሉም ሰው ሊያደርገው የሚገባ ነገር ነው። ሰባተኛ፣ እንደ አስፈላጊነቱ አቀራረብን መለወጥ። ከምቾት ቀጠና መውጣት ያለብህ ያለው ማን ነው? የምቾት ቀጠናዬ ቤተሰቤ፣ ጓደኞቼ፣ ስራዬ፣ መጽሐፍ፣ ጂም ናቸው። ከምቾት ስፍራ ተነስተህ ወደ ላይ ለመውጣት ጥረት አድርግ። የትኛውም ነገር ማሳካት ትችላለህ እስካመንክበት ድረስ ማለት ነው። ሁላችንም በአንድ ወቅት እናምንበት የነበረውን ነገር ከፍርሃት የተነሳ አቁመን እናውቃለን። ነገር ግን አቁመነው እንዳንቀር መጠንቀቅ አለብን። ማመን ግቦችህን እንድታሳካ የሚረዳህ መሳሪያ ነው። በራስ ማመን በጣም ቀላል ነገር ነው። አንተም ልታደርገው ትችላለህ። ጥንካሬዎች ሁሉ የሚመጡት ከድግግሞች ነው። አትሌቶችም ሆነ ትላልቅ ደረጃ የደረሱ ሰዎች ብትመለከት፣ ፕሮፌሽናሎች፣ ስፖርተኞች የሚሳተፉ ሰዎች በማያቋርጥ ስራ ውስጥ ናቸው። ይህ ለስፖርት ብቻ ሳይሆን በህይወት ውስጥ ላሉ ነገሮችም ማለትም ለመጻፍ፣ ለመናገር፣ ለመሸጥ፣ ለመምራት ወዘተ ሁሉ ድግግሞሽ ወሳኝ ነው። እነዚህን ድግግሞች ለማድረግ ደግሞ በአይምሯችሁ ጠንካራ መሆን ያስፈልጋል ማለት ነው። በአይምሮ ጠንካራ የምትሆነው እንዴት ነው? ምን ይጠቅማል? ለዚህ መልሱ ቀላል ነው። ሁሉም ነገር የሚጀምረው ከአይምሮ ነው። ዘዋር ኦፍ አርት የሚለው መጽሐፍ ደራሲ ስቲቨን ፍላስፊልድ ይህንን በተመለከተ ለረጅም ጊዜ የውስጥ ጥንካሬዎቻችንን መገንባት መጀመር አለብን። ያንን ለማድረግ የሚያግዙን ደግሞ እንደ ኮምፒውተር ቴክኖሎጂ ያሉ ክህሎቶች ብቻ ሳይሆን እንደ ራስ መተማመን፣ በራስ መነሳሳት፣ በራስ መጎልበት፣ ራስን መቆጣጠር፣ ራስን መግዛት ያሉ ጥንታዊ መሰረታዊ ስርዓቶች ናቸው በማለት ገልጾታል። ስኬት ተጨማሪ ነገር ያስገኛል። እውነተኛ ስኬት የሚገኘው አንድ ነገር ላይ ትኩረት ስታደርግ ነው። ትኩረትህን አንድ ነገር ላይ ስታደርግ የበለጠ መስራት ትችላለህ። ዘ ዋን ቲንክ የሚለው መጽሐፍ ደራሲዎች ጌሪ ኬለር እና ዴ ፓፓሳን ይህንን በተመለከተ ትልቅ ስኬት የሚገኘው ትኩረቴን አንድ ነገር ላይ ያደረግኩበት ጊዜ ብቻ ነበር፣ ስኬቴ ሲለወጥ ትኩረቴም ይለወጣል በማለት ተናግረዋል። ሌላ ሪቪው እንድናደርግላችሁ የምትፈልጉት መጽሐፍ ካለ ኮመንት ላይ አስቀምጡልን፣ እናንባዋለን። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ።